ያማን አሁን እንግዲህ ቤተ መንግስት ደርሰናል። እየገባን ነው። ኦ ማይ ጋድ የሚያስፈልግ ስማ፣ ሌግዠሪ ሆቴል ቤተ መንግስቱ ነው ይሄ የምታዩት። የሚገርም ነው ቤተ መንግስቱ። ላይክ ሪል ቤተ መንግስት ነው። ምንድን ነው ጎልድ ፕሌትድ ነው ኤቭሪቲንግ። ኦ ማይ ጋድ ደ ፋንሲየስት ሆቴል ኤቨር። ሰው ቲዮሌትን ራሱ ማግኘት አልቻልንም። ተገኝቷል ተገኝቷል። ፋይናሊ ሽንት ቤት ሳሎን የሚገባ ነው የሚመስለው። ሽንት ቤቱ ሳሎን ቤት ነው እየተገባ ቲዮሌት ሲያ Hey, how are you? Yeah? እነሱ ለመጣ ጊዜ ነበር ሲያገኙ ዋው የሚያስብል ኤምሬትስ ፓላስ ሆቴል በጣም የሚያምር ሌግዠሪ ኤንድ ፋንሲ አንድ ላይ ሆኖ ተደምሮ በቃ የወጣለት ስም ነው። ሽንት ቤቱ እንግዲህ ይህን ከመሰለ ኢማጂን ሩሞቹ እና ሌሎች ቦታዎቹ ሊያምሩ እንደሚችሉ አብረኛ ጋይስ በጣም ነው የሚያምረው። በጣም ነው አበባ አለ። the smell of the washroom oh my god ጽድት ያለ ነው። እያንዳንዱ የተጠቃቀሙት ማቴሪያል በቃ ምን ልበላችሁ ሌግዠሪ ሌግዠሪ እሱ ነው። ግሬስ ያለው ሆቴል እውነትም ቤተ መንግስት። ሪሴፕሽን አለ፣ ሬስቶራንት አለ፣ ካውንስል አለ፣ ቻምበር፣ ቦልሩምስ፣ ሆቴል ውስጥ ኢቨንት ሴንተር አለ እናያለን ማለት ነው። ይሄ እንግዲህ የሆቴሉ ጌት ነው። እናያለን። ሌላም ነገር ኢሚራቶቹ ናቸው። ሮያል ፋሚሊ በስማ እንዴት ነው የሚያምረው! በጣም የሚገርም ቦታ ነው በእውነቱ እያየን ያለ ነው። ላይ ህንፃዎቹ ሲያምሩ ኢማጂን ዲስ ቢልዲንግ ከዚህ ቤተ መንግስት ፊት ለፊት ነው ያለው ይሄ ህንፃ። ዋው! እውነት የአቡዳቢ ነው ቢባል ማን ያምናል? እውነት በጣም ነው የሚያምረው። በጣም ነው የወደድኩት። ጸደይ ቦታ ነው፣ መታችሁ ብትጎበኙት ስማም ነው በቃ ማለት ምንም ቃላቶች የሉኝም ለመግለጽ ቦታውን። እስቲ ፊት ለፊት ላይ ያለው ነው
በዚህ በረሃ ውስጥ ነው ይሄ ሁሉ ግሪን፣ ይሄ ሁሉ ቴክኖሎጂ፣ ይሄ ሁሉ የሚያማምር ነገር ያለው ቢባል ማን ያምናል? ቤተሰብ እንግዲህ በልተናል፣ ጠጥተናል። ይህን የመሰለ ምግብ ቤት የሀበሻ ሬስቶራንት ፋይዳ ኢትዮጵያን ኩዚን አሪፍ ነበር። ምግባቸው በጣም ቆንጆ ነው። እናንተም መታችሁ ተመገቡ። ጸዴ ምግብ ነው ያላቸው። ከ10 እንግዲህ 10 ሬት አድርገነዋል። በተረፈ እንግዲህ ይመቻችሁ። እናመሰግናለን ስለተከታተላችሁ። ቪዲዮዎችንን ኮፒ ሊንክ፣ ሼር ማድረግ እንዳትረሱ። ሰብስክራይብ። እንወዳችኋለን። በቀጣይ ደግሞ ሌላ ቪዲዮ ይዘንላችሁ እስከምንገናኝ ቻው ቻው ቻው። ይሄ እናቲ ብሎግ ነው።